ሀይሚን አልፈልግሽም ዞር በይልኝ ለምን ጥለሽኝ ሄድሽ ፋሲልን መርጠሽ ሂደሻል ብሎ እናም ዛሬ ተጣልተዋል ማለት ነው። ውድ ቤተሰቦቼ እንግዲህ ብሩኬና ሀይሚ ተለያይተዋል ማለት ነው የሚባለው ወሬ ሰምቻለሁ በቲክቶክ ሰፈር። በቃ ተለያዩ ማለት ነው። ቆይ እኔ ግን ያልገባኝ ነገር ማለት የቡታጅራ ዩቱበሮች ማለት ነው ግማሾች በጾም ትጋባላችሁ፣ ግማሾች ትለያያላችሁ። በቃ እናንተ ቆይ መቼ ነው እውነተኛ ነገር የምታወሩት? እና ሀይሚዬ እንግዲህ ቅመሟ ተጣልተዋል ማለት ነው። ለምን ያው ፋሲል እንግዲህ ከፋሲል ጋር ምንም አይነት ግንኙነት እንደሌለን መንገር እፈልጋለሁ፣ ወይም ደግሞ ማሳወቅ እፈልጋለሁ። ብሩኬ ስትለው ዛሬም ድጋሚ ነው ወይ ልታጣይ ነው ወይ? በቃ ዞር በይልኝ፣ ሳናግርሽ ጥለሽኝ ሄደሻል። ስለዚህ አልፈልግም፣ ዞር በይልኝ። እንዲሁም ፋሲልን ዞር በይልኝ ማለት ፋሲልና ሀይሚ ግንኙነት አላችሁ በሚለው ነገር ነው ማለት ነው። ውድ ቤተሰቦቼ እንግዲህ ሰሞኑን አነጋጋሪ የሆነው እና ብሩኬ በቀደም ሀይሚ ጥለው ዳ ነበር ነይ ነይ ሲላትኝ፣ ዛሬ ደግሞ እንግዲህ ብሩኬን ደውለታለች ማለት ነው። ሀይሚ ስትደውለት ግን አላነሳላትም ነበር። እንዲሁም ኢንስታግራም ላይ ብሎክ አድርጎኛል እያለች በጣም ስታለቅስ ነበረ። ነገር ግን ይቅርታ ለመጠየቅ እና እንዲሁም ደግሞ ከፋሲል ጋር ምንም አይነት ግንኙነት እንደሌላቸው ለመናገር ነበረ። ነገር ግን ያው ብሩኬ እንግዲህ ይቅርታ አላደረገላትም ማለት ነው። እናም የባሰ ተጣሉ። ማን ተደባደቡ? ማን ፋሲል እና ብሩኬ ተደባደቡ ማለት ነው። ውድ ቤተሰቦች ሰሞኑ አነጋጋሪ የሆነው አብርሽ ሩታ በዱባይ ሰርጋቸው በጾም በማማቱ ሰርግ ያሉ እንዲሁም ሰሞኑን ትንሽ ብጥብጥ አድርገውት ነበረ። እውነት ለመናገር እኔ እና አብርሽ እና ሩታን የፈለጉትን መስራት ይችላሉ፣ እንደፈለጉ ማድረግ ይችላሉ፣ ፕራንክ የሚስሩ እንዲሁም ደግሞ ከሸቃሎች ወይም ደግሞ ከበጎች ብር ይቀበሉ። ምንም ነገር የሚመለከተኝ ነገር የለም። ነገር ግን እምነታችን ለምን እንደሚያሰድቡ ማለት አሁን ለምሳሌ አሁን አንዳንድ ሙስሊሞች ያልገባቸው ማለት ነው። ምክንያቱም እንኳንም ሙስሊም አደረገኝ እንኳንም ሙስሊም አደረገኝ እያሉ ኮሜንት ላይ ኮምታሉ። ሰው ምንድነው ክርስቲያንም እንደዚህ ራቁቷ እንድትሄድ አይፈቀድላትም። እንደዚህ እንድትጨፍር እንድትዘፈን አይፈቀድላትም። ያው ማለት ህጉን ስለማያከብሩ ነው እንጂ በክርስትናም እንድታውቁት የምፈልገው ነገር ቢኖር በክርስትናም ዘፈን አይቻልም። ሴት ልጅ ራቁቷ እንድትሄድ አይቻልም፣ አይፈቀድም። ሴት ልጅ ለባሏ ብቻ ውብ ትሁን ቤቷ ውስጥ ፀጉሯን ለባሏ ብቻ ነው ማለት የኛ የክርስትና እምነት በቃ ሁሉ ነገር እንደሚፈቅድ አድርጋችሁ እንዲሁም በቃ ማለት ብቻ ነኝ አላውቅም። እውነት አንድ ሙስሊም ወደ ክርስትና ሲመጣ ራሱ እነዛ መጨፈር ለምድ ፈልጋችሁ ነው፣ እንደዚህ መገላለጥ ፈልጋችሁ ነው ምናምን የምትሉ ልጆች አላችሁ። ይህ ማለት ደግሞ ክርስትና እንደዚህ አይነት ነገር አይፈቀድም ማለት ነው። ጭፈራም አይፈቀድም፣ ራቁት መሄድም አይፈቀድም። አብዛኞቹ ስለማይሰሙ ህጉን ስለማያከብሩ ነው እንጂ ማለት ነው። ውድ ቤተሰቦቼ እኔ የማንንም እምነት መንካት አልፈልግም። በፈለገ ሰው የሰው ልጅ ማመን ይችላል። እኔ የሰው ልጅ በመሆናቸው ብቻ አከብራቸዋለሁ፣ ማንኛውንም ሰው ማለት ነው። ነገር ግን ደግሞ አልፎ እምነትን ማለት በጾም እንዴት በተለይ በማማት አሁን ይሄ ሳምንት ሀዘን ነው። በደንብ እንኳን ጠግባችሁ አትብሉ። እንደዚህ በቃ የሚጣፋጭ ነገር ነው ነገር አትብሉ። አላደረቅ በቃ ከብዙ ነገር የምንቆጠብበት የምናዝንበት ሳምንት ነው። ግን እና አብርሽ ግን ዱባይ ላይ መጥተው ሰርግ ነው ብለው የጨፈሩ ዶሮ በእንቁላል ምናምን እያሳዩ እምነታችን እያሰደቡ ነው። እና እነዚህ ሰዎች እንዲጠየቁልን በእውነት እኔ በበኩሌ እንዲጠየቁ እፈልጋለሁ። እውነቴን ነው የምላችሁ። እንዴት ለምን እንዴት እስኪ ሁላችሁም እስኪ ማለት እምነት የላቸውም እንዴ? ቆይ እነሱ ቆይ ምንድን ነው የሚያምኑት እንዴ? ማለት አሁን ለምሳሌ እምነታችሁ ሲነካ የሚያማችሁ እምነት ምን እንጃ፣ አብዛኞቻችሁ ለገንዘብ ቦታ የምትሰጡ አላችሁ። ግን ከገንዘብ በላይ ክርስቶስ ይበልጣል። እውነቴን ነው የምላችሁ። እና እባካችሁን እነዚህ ልጆች በእውነት መጠየቅ አለባቸው። ስርዓት አጥተዋል። እናም ስርዓታቸውን እንዲይዙ ብትጠይቁ የተሻለ ነው ብዬ አስባለሁ ማለት ነው።